እንደሚታወቀው በፒሽትሪ ያስቀመጥነው ዳታ ሌላ ሃርድ ኮፒ ወይም በሶፍት ኮፒ ሌላ ቦታ ማስቀመጥ ይኖርብናል የፒሽትሪ ዳታ አቀማመጥ ከሌሎቹ የምናውቃቸው ሶፍትዌሮች የተለየ ነው ፋይሉን እንዴት ባክአፕ አድርገን ልንይዝ እንችላለን የሚለውን እናያለን ባክአፕ ፋይል ባክአፕን ክሊክ ስናደርግ እነዚህ ሁለት ኦፕሽኖች ይመጣሉ remind me when I have not backup in one day ልንለው እንችላለን በየቀኑ ቢሆን ወይም በየሳምንቱ ቢሆን ቀኖቹን እዚህ ጋር ሊስት እናደርጋለን remind me when I have not backup in 7 days በየ7 ቀኑ ምን ያደርጋል ማለት ነው ያስታውሰናል እኛ ከረሳን ማለት በየቀኑ ከሆነ በየቀኑ ያደርግልናል ማለት ነው ምክንያቱም ዳታ በየቀኑ ባክአፕ ብንወስድ በጣም ኢምፖርታንት ነው ሪስክ ስላለው ዳታዎቻችንን በየቀኑ መውሰድ ዳታውን በመንወስድበት ሰዓት including company name in the backup file name ይላል ለምሳሌ ባክአፕ ብንል አሁን እዚህ ላይ ምንም አይነት ስም አይታይም ግን ካንሰል እንበለውና እንደገና ካንሰል ፋይል ባክአፕ including company name ካልነው ግን ከነ ካምፓኒ ኔሙ ይመጣል ይሲ ካምፓኒ ኔሙ እዚህ ጋር እናየዋለን ማለት ነው ምክንያቱም የተለያዩ ካምፓኒዎችን ባክአፕ የምናደርግ ከሆነ በስማቸው ለመለየት ይጠቅመናል ማለት ነው ይሄ ሁለት ኦፕሽን ናው ባክአፕ እንለዋለን ባክአፕ ስንለው ሎኬሽን አሳይለናል ለምሳሌ ኮምፒውተራችን ውስጥ ከሆነ የኮምፒውተራችንን ሎኬሽን እናሳየዋለን ፎልደር ፈጥረንለት ለምሳሌ ፒሽትሪ ዳታ እንለዋለን ከዛ ኦፕን ፒሽትሪ ዳታ ይመጣል ዜን ሴቭ እንለዋለን ካምፓኒ ባክአፕ will be approximately required 8.5 ሜጋባይት ይላል ስለዚህ ኦኬ እንለዋለን አሁን ዳታችን ምን እየሆነ ነው ማለት ነው ባክአፕ እየሆነ ነው ማለት ነው ይህ ካምፓኒ እንኳን ቢጠፋ ምን ልናደርገው እንችላለን በዛ መልኩ ባክአፕ ልንወስድለት እንችላለን ማለት ነው አሁን ባክአፕ ወስደናል ያደረግነው የትን ያደረግነው my computer local disk C እዚህ ላይ ፒሽትሪ የሚለው ዳታ ላይ ነው ያስቀ ፒሽትሪ ዳታ you see this is our backup data የኛ ባክአፕ ዳታ ይሄ ነው ማለት ነው አሁን ይሄ የፒሽትሪ ዳታ ነው you see እንደሌላው ዳታ ኮፒ አድርገን አይደለም ያመጣነው በምንድነው ያመጣነው በባክአፕ ነው ያመጣነው ለምሳሌ ያ ካምፓኒያችን ቢጠፋብን እንዴት ሪስቶር ማድረግ እንችላለን እንዴት ወደ አዲሱ ካምፓኒያችን ማምጣት እንችላለን የሚለው እናያለን ናው ፒሽትሪን ኦፕን እናደርጋለን you know it how to open ፒሽትሪ በዚህ መልኩ ፒሽትሪን ኦፕን ካደረግን በኋላ ኦፕን an existing company እንላለን abc ፓስወርድ you know ካት ነው ዩዘር አይዲ ኖሃሚን ነው ፓስወርድ ካት ነው ኦኬ እንላለን ወደ ፒሽትሪያችን ይገባልናል ወደ ፒሽትሪ ከገባ በኋላ አሁን ፋይል ሪስቶር እንለዋለን ሪስቶር ዳታ የት ብሮዝ እንላለን የት ጋር ያስቀመጥንበት ቦታ እንሄዳለን ሎካል ዲስክ ሲ ፒሽትሪ ዳታ የሚል ነው ፒሽትሪ ዳታ ዳታችን እንደዚህ እንመርጣለን ኦፕን እንለዋለን ኔክስት as existing company or a new company ይላል a new company አዲስ ካምፓኒ ያኛው ከጠፋብን እንደ አዲስ ኒው ካምፓኒ እንላለን ኔክስት ካምፓኒ ዳታ ካስተማይዝ ፎርም ሁሉንም እንዲያመጣ ኔክስት አሁን ይሄን ያመጣልናል ኔክስት ከወሰደ በኋላ ፓስወርድ ይጠይቀናል ፓስወርዱን ካላወቅ ነው ባክአፕ ማድረግ አንችልም ማለት ነው ስለዚህ ካት ነው ፓስወርዳችን ካትን ኦኬ እንላለን ኦሬዲ abc plc መጣ ማለት ነው እስኪ ለምሳሌ ፋይል ኦፕን ካምፓኒ እንበለው ሁለት abc ይኖረናል ማለት ነው ሁለት abc አያችሁት
ሁለት ኤቢሲ ይኖረናል አሁን አንድ ባካፕ ያደረግነው ሁለተኛው መጀመሪያ የነበረው ነው መጀመሪያ የነበረው ኤቢሲ ፒኤልሲ ኤ ይላል ሁለተኛው ኤቢሲ ፒኤልሲ ይላል ማለት ነው በዚህ መልኩ ዳታችን ምን ማድረግ እንችላለን ሪስቶር ማድረግ እንችላለን መግቢያ ካት ነው እሺ አሁን እንዴትስ ይህን ካምፓኒ ዲሊት ማድረግ እንችላለን ካምፓኒ ዲሊት ለማድረግ በቀላሉ ዲሊት የምናደርገው አይደለም ፋይሉን ፈልገን ሄደን ዲሊት የምናደርገው አይደለም ልክ የት እንደሚፈጠር ማየት ይኖርብናል መጀመሪያ ኤቢሲ ፒኤልሲ ይላል የዚህን ስም ማወቅ ይኖርብናል ሄልፕ ውስጥ እንገባለን ካስተመር ሳፖርት ፋይል ስታቲስቲክስ እዚህ ጋር እንመጣለን እዚህ ላይ ስንመጣ የዚህ ስም ምንድነው ኤቢሲ ፒኤልሲ ነው ይሲ አሁን ለምሳሌ ያኛውን ኤቢሲ ፒኤልሲ ብንከፍተው ሁለተኛውን ኤቢሲ ፒኤልሲ ብንከፍት ኦኬ ፓስወርዱ ምንድን ካት ነው ኦኬ ሄልፕ ካስተመር ፋይል ስታቲስቲክስ ምንድነው የሚለው ኤቢሲ ፒኤልሲ ኤ ነው የሚለው አያችሁት ሁለቱም ልዩነት አላቸው ያኛው ኤቢሲ ፒኤልሲ ነው ይሄኛው ደግሞ ኤቢሲ ፒኤልሲ ኤ ነው ስለዚህ ለምሳሌ ኤቢሲ ፒኤልሲ ኤ ማጥፋት ብፈልግ አውቶማቲካሊ ፒስትሬን እዘጋለሁ ክሎዝ አደርጋለሁ ማይ ኮምፒውተር ላይ መጥቼ ራይት ክሊክ አደርጋለሁ ኤክስፕሎር እለዋለሁ ኤክስፕሎር ካልኩት በኋላ ሎካል ዲስክ ሲገባለሁ ፕሮግራም ፋይል ውስጥ ገባና ፒስትሪ የሚል እፈልጋለሁ ፒስትሪ ፕሮግራም ፋይል ውስጥ ከገባ በኋላ ምን የሚል ፒስትሪ ነው ፒስትሪን አገኘሁት ፒስትሪ ውስጥ እመጣለሁ ፒስትሪ ውስጥ ካምፓኒ የሚለው ጋር እመጣለሁ ካምፓኒ ጋር ስመጣ ይሲ ኤቢሲ ፒኤልሲ የሚላለ ኤቢሲ ፒኤልሲ ኤ የሚላለ አሁን ኤቢሲ ፒኤልሲ ኤ የሚለውን ባጠፋው ዲሊት የሚለውን ፕረስ አደርጋለሁ ኪቦርድ ላይ ዲሊት የሚለውን ፕረስ አደርጋለሁ ዲሊት የምትለውን ነገር እዚህ ላይ ፕረስ አደርጋለሁ ይሄን ከመረጥኩት በኋላ እዚህ ጋር መጥቼ ኪቦርድ ላይ ዲሊት እለዋለሁ አሪው ሹር ይለኛል ምን እለዋለሁ yes እለዋለሁ በዚህን ሰዓት ኤቢሲ ፒኤልሲ ኤ ጠፋ ማለት ነው ክሎዝ ላድርገውና አሁን ፒስትሬን ኦፕን በማደርግበት ጊዜ መጀመሪያ ሁለት ኤቢሲ ፒኤልሲ ነው ያገኘሁት አሁን ግን አንዱ መኖር የለበትም አያችሁት እንደምታዩት አሁን አንዱ የለም ማለት ነው ብራውዝ ብልም እንኳን ኤቢሲ ፒኤልሲ ብቻ ነው ያለው እንጂ ኤቢሲ ፒኤልሲ ኤ የለም ማለት ነው ዜን ካት ብዬ ወደ ፒስትሬ መግባት እችላለሁ ማለት ነው እስኪ ሪስቶር እናድርገው ከሪሳይክል ቢን እንመልሰው ሪሳይክል ቢንን ኦፕን እናደርጋት እዚህ ውስጥ ኤቢሲ ፒኤልሲ ኤ እዚህ ጋር አለ ይሄን ምን እንለዋለን ሪስቶር እንለዋለን ይመለሳል አሁን እስኪ ፒስትሪያችን ኦፕን እናድርገው ፒስትሪያችን ኦፕን በመናደርግበት ጊዜ ሁለት ኤቢሲ ፒኤልሲ ካምፓኒ ይኖርናል ማለት ነው ሁለት ኤቢሲ ፒኤልሲ ካምፓኒ ይኖርናል ኦፕን ካምፓኒ አሁን ብሮዝ ብንለው አያችሁት ሁለት አንዱ ኤቢሲ ፒኤልሲ ነው ሌላው ደግሞ ኤቢሲ ፒኤልሲ ኤ ነው ዲሊት ሆኖ የነበረው ማለት ነው በዚህ መልኩ ዲሊት ማድረግ እንችላለን ሪስቶር ማድረግ እንችላለን ባካፕ መውሰድ እንችላለን ሪስቶር ማድረግ እንችላለን ባካፕ ማለት ነው ፕራክቲስ አድርጉት ፕሊዝ ፕራክቲስ ኢት